ሴት ልጅ ስራ ካላት ወጣ ምትገባ ከሆነ ከማንም ምንም የማትጠብቅና በራሷ ቀጥ ብላ የቆመች ከሆነች ያቺ ሴት በጣም አደገኛ ሴት ነች። ማለት በራስ መተማመኗ በጣም ከፍተኛ ነው። ስለዚህ እንደዚህች አይነት ሴት ላይ ልትጫወትባትና ልትንቦጣረርባት እንዳትሞክር ወይም ድራማ ልትሰራ እንዳትሞክር። ምክንያቱም በራስ መተማመኗ ከፍተኛ የሆነና በራሷ የቆመች የማንም ጥገኛ ያልሆነች ሴት መቼ ምን ማድረግ እንዳለባትና ወዴት እንዴትና በየት በኩል መሄድ እንዳለባት ጠንቅቃ ስለምታውቅ እንኳን የምታደርገውን ልታደርግ ያሰብከውን እንኳን በቀላሉ ማወቅ ትችላለች። እና ልትንጠባረር ልትንቦጣረርና ልትበጣጠስ ከሞከርክ ከነ ትዕቢትህና ከነ መበጣጠስህ ቁጭ አርጋህ ወደፊት ነው የምትሄደው። እንደፈለግክ ልታረጋት አትችልም። እንደፈለግክ ልትገዛት ልትመነዝራት አትችልም። ማንኛውም በራስ መተማመኑ ከፍ ያለን ሰው እንደ ዕቃ ልትለዋውጠው ልትቀያይረውና ልትጫወትበት አትችልም። ስለዚህ ጨው ሆይ ለራስ ስትል ጣፍ